ሰላም የሃና ሚዲያ ቤተሰቦች፣ ዛሬ በቃና ቴሌቪዥን ላይ ያላለቀ ፍቅር ወይም ካራስ አቫዳና የበኩር ልጅ ድራማዎች ላይ የምናውቃት ድንቅ ተዋናይ ነስሊሃን አታጉር ናሬ ወይም ኒሃን ዙሪያ ያልተሰሙ አስገራሚ እውነተኛ የህይወት ታሪኮችን ይዘንላችሁ ቀርበናል። ከተራ የጭነት መኪና አሽከርካሪነት ልጅነት ተነስታ የቱርክ ፊልም ኢንዱስትሪ ንግስት እስከ መሆን ስላደረገችው አስገራሚ ጉዞ፣ በድንገት በገጠማት ከባድ አደጋና በሕክምና ምክንያት የበኩር ልጅ ፊልም ላይ እንድትወጣ መገደዷ ይታወሳል። ይህንንና ሌሎች የሚያስገርሙ ክስተቶችን ይዘንላችሁ መጥተናል። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ነስሊሃን አታጉር ነሐሴ 20 ቀን በ1992 ዓ.ም በቱርክ ታዋቂዋ ከተማ ኢስታንቡል ውስጥ ተወለደች። ያደገችበት ቤተሰብ መጠነኛ ገቢ የነበረው ሲሆን አባቷ ያሻር ሴኔን አታጉር የጭነት መኪና አሽከርካሪ፣ እናቷ ደግሞ የቤሌንሳዊ ዝርያ ያላት የቤት እመቤት ነበሩ። ተዋናይ በመሆን ትልቅ ህልም ያደረባት ገና በ13 ዓመቷ ሲሆን ቤተሰቦቿ የገንዘብ አቅማቸው እጅግ ደካማ ቢሆንም የእሷን ምኞት ለመደገፍ ወደ ተለያዩ የፊልም ወኪሎች በመውሰድ የበኩላቸውን ጥረት አድርገዋል። ይህ ትጋቷ ፍሬ አፍርቶ በ2006 ዓ.ም የመጀመሪያ ፍቅር በተባለ ፊልም ላይ የመጀመሪያ ሚናዋን ማግኘት ችላለች። በዚህ ፊልም ላይ ባሳየችው አስደናቂ ብቃትም ገና በወጣትነቷ ተስፋ ሰጪ ወጣት ተዋናይ በሚል ታጭታ የመጀመሪያ ሽልማቷን ተቀብላለች። ከዚህ ስኬት በኋላ በትምህርቷ ሰፊ እውቅና ለማግኘት በመፈለግ በኢጂቴፔ ዩኒቨርሲቲ በቲያትር ትምህርቷን ተከታትላ በስኬታማ ውጤት ተመርቃለች። የነስሊሃን የኪነ ጥበብ ጉዞ በፈጣን ሁኔታ ያደገው የወጣው ስፍር ቁጥር የሌላቸውና ዓለማችንን ያስደመሙ ድራማዎች ላይ በተከታታይ መስራት ስትጀምር ነበር። በተለይም ማክ ፕሮፐርቲ በተሰኘ ተከታታይ ድራማ ላይ በመሪነት ቦታ ስታገኝ ዝናዋ ይበልጥ ናኘ። ይህ ድራማ ሙያዊ ህይወቷን ከመቀየሩ ባለፈ የህይወት አጋሯን ያገኘችበት ልዩ አጋጣሚ ነበር። በፊልሙ ላይ አብሯ ከተጫወተው ተዋናይ ካዲር ዶግሉ ጋራ የነበራቸው የፊልም ፍቅር ወደ እውነተኛ ህይወት ተለውጦ በ2016 ዓ.ም ላይ በደማቅ ሁኔታ የጋብቻ ስነ ስርዓታቸውን ፈጸሙ። በአሁኑ ወቅት በቱርክ ፊልም ኢንዱስትሪ ውስጥ ካሉ አርአያና ተወዳጅ ጥንዶች መካከል አንዱ ናቸው። ነስሊሃን በዓለም አቀፍ ደረጃና በተለይም በኢትዮጵያ ፊልም አፍቃሪዎች ዘንድ ከፍተኛ እውቅናን ያተረፈችበት ካራስ አቫዳ ወይም በሀገራችን ያላለቀ ፍቅር የተባለ ዝነኛ ድራማ ላይ ኒሃን የምትባል የሀብታም ገጸ ባህሪ ወክላ ከታዋቂው ተዋናይ ቡራክ ኦዝጂቪት ጋራ በመሆን ባሳየችው ድንቅና እውነተኛ የሚመስል የፍቅር ህይወት ነበረ። ይህ ድራማ በቱርክ ፊልም ታሪክ ውስጥ ለመጀመሪያ ጊዜ ዓለም አቀፍ ታዋቂ ኤሚ አዋርድ ማሸነፍ የቻለ ድንቅ ስራ ሆኖ ተመዝግቧል። ከዚህም ባለፈ ኤራ ሴንድራ ቤኒ ካሊ ባሉ ትላላቅ የሲኒማ ፊልሞች ላይ በመሳተፍ በአውሮፓና በዓለም አቀፍ የፊልም ፌስቲቫሎች ላይ በበርካታ ምርጥ ተዋናይ ሽልማቶችን ሰብስባለች። ከተዋናይነት አልፋ በበርካታ ዓለም አቀፍ የውበትና የፋሽን ምርቶች ላይ ዋና አምባሳደር በመሆን ትሰራለች። ነገር ግን በስኬት ማማ ላይ ያለች ህይወት ሌላ ከባድ ፈተና አዘጋጅታላት ነበር። የበኩር ልጅ በተባለ ድራማ ላይ ናሬ ሆና ያገለገለች በነበረችበት ወርቃማ ሰዓት ሌኪ ገት ሲንድረም በተባለ ከባድ አንጀት መቆጣጠር ህመም በጽኑ ተጠቃች። በዚህ ምክንያት ሰውነቷ በጣም ከመክሳቱና አቅም ከማጣቱ የተነሳ ዶክተሩ አስገዳጅ የረጅም ጊዜ እረፍት ስላዘዙላት ከፊልሙ ሙሉ በሙሉ መውጣት ተገደደች። በፊልሙ ደራሲ እሷን በድንገት በመውጣቷ ተከትሎ ታሪኩ እንዳይበላሽ ናሬ ጥላ ጠፋች በሚል ምክንያት በመፍጠር እሷን ምትክ ሌላ ተዋናይ አስገቡ። ሆኖም ግን ነስሊሃን በጠንካራ የህክምና ክትትል፣ አመጋገብና ለውጥ በባለቤቷ የማይቋረጥ ፍቅርና ድጋፍ ህመሟን አሸንፋ ጤናዋን ሙሉ በሙሉ መልሳ ማግኘት ችላለች። ካገገመች በኋላም ሄዲሳይስ በተባለ ዲጂታል መጽሔት በማዘጋጀት ከተለያዩ ተጽዕኖ ካላቸው ሰዎች ጋራ ቃለ መጠይቅ በማድረግ አዲስ የፈጠራ ስራዋን ለዓለም አሳይታለች። የነስሊሃን የትዳር ህይወት የጀመረው እንደ አውሮፓውያን አቆጣጠር
በ2013 ዓ.ም ነስሊሃን አታጉልና ካሪድ ዶግሉ ፈቲህ አርቢያ የተባለ ዝነኛ የቱርክ ተከታታይ ድራማ ላይ በዋነኝነት አብረው እንዲሰሩ ተመረጡ። በፊልሙ ላይ ፍቅረኛ ማቾች ሆነው ነበር የሚተውኑት። ነገር ግን በትወና መሃል የተፈጠረው ነገር ወደ እውነተኛ ህይወት ለመቀየር ብዙም አልፈጀባቸውም። ካዲር በኋላ በሰጠው ቃለ መጠይቅ ነስሊሃን ገና ለመጀመሪያ ጊዜ በፊልም ቀረጻ ላይ ሲያት ይህች ሴት የህይወት አካሌ መሆን አለባት ብሎ እንደወሰነ ብዙ ጊዜ በቃለ መጠይቁ ተናግሯል። በእርግጥ ነው እነሱም ታዋቂ ጥንዶች እንደመሆናቸው መጠን በእነሱ ህይወት ላይ ያለ ወሬና ወከባ አልጠፋም ነበር። ነገር ግን እነዚህ ጥንዶች ለወሬዎች የሰጡት ምላሽ ዝምታና ይበልጥ መታወቃቸውን ነበር። ነስሊሃን በአንድ ወቅት እኛ እርስ በርስ የምንተማመን ጠንካራ ጥንዶች ነን፣ ማንም ሊለያየን አይችልም በማለት ለባለቤቷ ያላትን ጽኑ ፍቅርና ታማኝነት አስመስክራለች። ፍቅራቸው ከማንኛውም ወሬ በላይ ጠንካራ ሆኖ ቀጥሎ የወንድ ልጅ እናትና አባት መሆን ችለዋል። የሃና ሚዲያ ተከታታዮች ነስሊሃን አታጉልና ካዲር ዶግሉ ታሪክ እንደሚያሳየው እውነተኛ ፍቅር በፊልም ስክሪን ላይ ብቻ ሳይሆን በገሃድ ዓለምም ይሰራል። ከስራ ባልደረባነት ተነስተው ዛሬ በቱርክ ሲኒማ ውስጥ ካሉ እጅግ አርአያ ከሆኑ ባልና ሚስቶች አንዱ መሆን ችለዋል። እናንተስ ስለነዚህ ጥንዶች ምን ታስባላችሁ? በፊልም ላይ ያላቸው አብሮነት ወይስ በትዳር ህይወታቸው? ሐሳባችሁን ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። አዲስ ከሆናችሁ ደግሞ ማራኪ ታሪኮች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ እያደረጋችሁ የደወል ምልክቱን ይጫኑ። በሚቀጥለው ቪዲዮ አስደናቂ ታሪክ እስከምንገናኝ ድረስ ሰላም ቆዩ።